ጋራ ከቆረቡ በኋላ በተክሊልም ካልሆነ በቁርባን የሚጋቡም ከሆነ ድንግልና የሌላቸው በቁርባን ካገቡ በኋላ 40 ቀን የመጾም ግዴታ አለባቸው። ትዳር ለምን ገርል ነዋ። ገርል እኮ ነው። ማረፊያ አይደለም፣ ድግስ ቤት አይደለም፣ ገርል ነው። እንኳን ከሰው ጋር ብቻን መኖር ከባድ ነው አይደል? ሰው እኮ ሲያገባ ከቀላል ወደ ከባድ ነው፣ ከከባድ ወደ ቀላል ነው የሚሄድ። ከቀላል ወደ ከባድ ነው የሚሄድ። ሌላ ሰው ጋር ጨምሮ እንዲያ ማለት ነው። የሌላ ሰው ጭምር ሀሳብ ድሮ እንዳሰብክ ትተኛለህ፣ እንዳሰብክ ትበላለህ፣ እንዳሰብክ ትተኛለህ፣ እንዳሰብክ ትነሳለህ። ሰው ስጨምር ግን እንዳሰብክ የት ነው የምትሄድ? ጠያቂ አለህ ማለት ነው። አለቃ አለህ፣ ተቆጣጣሪ። ስለዚህ ገርል ነው ትዳር፣ ገርል ነው። ገርሉን የምትጀምረው ጾመህ ነው። 40 ቀን ይጾማል። አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደተጋቡ አይጾሙ። ስለዚህ ረድኤተ እግዚአብሔር ይለያቸዋል ማለት ነው። 40 ቀን ግን ከተጋቡባት ቀን ጀምሮ 40 ቀን ይጾሙና በ40ኛዋ ቀን ስጋው ደግሞ እንደገና ተቀብለው ሰርግ ይደረጋል። መደገስ ይችላሉ፣ አለመደገስ ይችላሉ። ምክንያቱም ክርስቶስ 40 ቀን ከጾመ በኋላ የት ተገኘ? ሰርግ ቤት ውስጥ ተገኘ ማለት ነው። ስለዚህ እሱም ገርል ነው። ምንኩስና ምንድን ነው? ገርል ነው አይደለም? ገርል ዋናው ገርል። ምንኩስና የሚጀመረው ምን ተደርጎ ነው? ተጾሞ ነው። አንድ ሰው ከመነኮሰ በኋላ ስንት ቀን ይጾማል? ከመነኮሰበት ቀን ጀምሮ 40 ቀን ይጾማል። 40 ቀን፣ ለዚያውም ልብሱን ሳያወልቅ ሰውነቱን ሳይታጠብ። እንዲያውም አብዛኛው የመነኩሴ መከራ ያለች 40 ቀኗ ውስጥ ነው። ስቃይ የሆነ ፈተና ማለት ነው። ጠቅላላ የዲያብሎስ ጦርነት የሚከፈተው እዚህ 40 ቀን ውስጥ ነው። አሁን ይህን ማስረዳት አይቻልም። የመነኮሰ ብቻ ነው የሚያውቀው። ብቻ እንዳለው ማሳወቅ ግን ጥሩ ነው። አለው ብቻ ማለት ዝም ብሎ ማለት ምን ያህል ነው መጠኑ? መንኩሳችሁ ወቁት አደላችሁ ነገር። እሱም በጾም ነው የሚጀምረው። ክህነት ሲሰጥ በጾም ነው የሚጀምረው። አሁን ይኑር አለ እንጂ አባቶቻችን ዲቁና ሰጠው ለዲያቆኑ ምን ይሰጡታል? ጾም ይሰጣል። ቅስና ሰጠው ለቄሱ ምን ይሰጡታል? ጾም። ክህነት ገርል ነው። ለሱም ጾም ይሰጣል። ሁሉም በጾም ነው የሚጀመረው። ለምን? መዳረሻችን ጾም ነው። መንግስተ ሰማያት ውስጥ የጾም ኑሮ ነው፣ ያለ መብላት ኑሮ ነው። በጾም የተጀመረው በጾም ወደሚኖርበት ህይወት ያደርሳልና ጾም ማለት እንደዚህ ያለ ጾም ትፌውስ ቁስለ ነፍስ ይላል ደግሞ ቅዱስ ያሬድ። ጾም የነፍስን ቁስል ምን ታደርጋለች? ትፈውሳለች። ወታጸምም ፍትወታተ ኩሉ ዘሥጋ